በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃችሁ። ኢቢኤስ ላይ የአንዲት እህታችን በጣም አሰቃቂ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል። እንድትረዳ ወደ ህዝብ አመጣችኋት አይደለ? እስቲ እንደው ኤዲት አድርጋችሁ የቆራረጣችሁ ውስጥ ሁሉ ገብቶ ቢሆንማ ኧረ ጉድ ስንት ጉድ አለ ማለት እኮ ነው። እቺ ያወጣችኋት ቪዲዮ እንኳን ህመሟ ቁስሏ በሴትነት ልባችን ውስጥ ተቀብሯል። አሁን ደግሞ ከሁሉም ሶሻል ሚዲያ ፕላትፎርም ላይ ለምን አጠፋችኋት? ድጋሚ ሌላ ሞት እናንተ እንድትገሏት አንፈቅድላችሁ። እንድትረዳ ወደ ህዝብ አመጣችኋታል። ድጋሚ ድምጿን አታፍኗት፣ አውጡልን። የተማረችበት ያ ችግር የደረሰባት ወይም ደግሞ እዛ በጥብጥ የነበረበት ዩኒቨርሲቲ ስም እንዲጠራ አልፈቀዳችሁም። ችግሩ አድራሿ ግለሰብ ማን እንደሆነ በእርግጠኝነት ሁሉንም ነገር ተናግራለች። እናንተ አፍናችሁታል። ከፖለቲካ ጋርም ይሁን ከግለሰብ ጋር ንክኪ የለውም። ይሄ ኢቢኤስ ቻናል የህዝብ ነው ብላችሁ የለ ህዝብ ነው እየጠየቃችሁ ያለው። እንደ ህዝብ ነው እየተጠየቃችሁ ያላችሁት። የዚች ልጅ ሀቅ እንዲወጣልን እንፈልጋለን። ልጅቷን መረዳት አለባት። በገንዘብ ብቻ አይደለም፣ ብዙ እርዳታዎች ያስፈልጓታል። ድጋሚ አታፍኗት። ስለፈጠራቸው አምላክ፣ ስለ ሴት ልጅ አምላክ ብላችሁ። ከዓመታት በፊት እንደ ሁሉ አማን እንደ ሀገር ሰላም ቀይ መንደራቸውን ለቀው ሀገር ህዝባቸውን አምነው ሊማሩ ሊመራመሩ ከቤት የወጡ ጥቂት የማይባሉ ተማሪዎች በወጡበት ቀርተዋል። እድል ቀንቷቸው መያዛቸው ከተሰማላቸው ተማሪዎች በመለስም ብዙዎቹ የትና በምን አይነት ሁኔታ ውስጥ እንዳሉ ሳይታወቅ ድምጻቸው ጠፍቷል። በብዙ ልፋትና በብዙ መከራ አሳድገው አገር ሰላም ብለው ልጆቻቸውን ላስኳላ የላኩ ወላጆች ከመቼው ተመርቀው መጥተው ስራ ይዘው ብለው የልጆቻቸውን ምርቃትና ስራ የሚይዙበትን ቀን በጉጉት ሲጠብቁ ገሚሳቸው ዩኒቨርሲቲ ውስጥ በተቀሰቀሰ ዘርንና ጎጥን መሰረት ባደረገ ረብሻ ምክንያት ልጆቻቸውን አጥተው መርዶ ሲሰሙ፣ ገሚሶቻቸው ደግሞ ልጆቻቸው የውሃ ሽታ ሆነው የቀሩባቸውና ዛሬም ድረስ ደጃቸውን በራፋቸውን የሚመለከቱ ወላጆች ብዙ ናቸው። ትላንት በኢቢኤስ ቴሌቪዥን የእሁድን መዝናኛ ፕሮግራም ላይ አዲስ ምዕራፍ በተሰኘ መሰናዷቸው ላይ ከዩኒቨርሲቲ ታግታ ለ1 ዓመት ከ6 ወር ያህል ጫካ ውስጥ በመቆየት ርቃኗን እንድትቆም በመደረግ እንደ እንስሳ በቡድን በመደፈርና ሌሎች ያልተሰሙ እጅግ በጣም ዘግናኝ ታሪኮችን በማስተናገዷ ምክንያት የደረሰባትን የሕይወት ውጣ ውረድ በእንባ በታጀበ በለሆሳስ ድምፅ ስትናገር የተሰማቸው እንስት የደረሰባት በደልና ስቃይ የብዙዎቻችንን ልብ ሰብሮታል። ባለታሪኳም ሆነች አብረዋት የነበሩ ልጆች እንዲያባሉ የስቃይ ቀናትና ወራት ውስጥ ያልነገሩን ያልሰማናቸው እንዴት ያሉ መራር ገፈቶችን ሲቀምሱ እንደነበር መገመት እጅጉን ቀላል ነገር ነው። የተሰማው ታሪክ የሰማነው ታሪክ ብቻ ነው። ብዙ ያልሰማናቸው ታሪኮች እንዳሉ ነው። ያልተነገረውስ መከራ እንዴት አይነት ነበር? ሌሎቹስ የእርሷ ብጤ ግፉአን ወዴት ይሆን ያሉት? ይህ ያልተመለሰ ጥያቄ ነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትራዊ ምኞታችን ነው። በዛሬው መሰናዷችን በመግቢያችን እንደነገርናችሁ በትላንትናው ዕለት በእሁድ መዝናኛ የኢቢኤስ መሰናዶ ላይ በአዲስ ምዕራፍ ላይ ቀርባ ታሪኳን የተናገረች ይህች ግለሰብ በጣም ብዙዎቻችን ልብ ሰብራለች። ከዚህ ጋር ተያይዞ ታዲያ ፕሮግራሙ በቀጥታ የቴሌቪዥን ስርጭት ከሄደ በኋላ እንደወትሮው ሁሉ ኢቢኤስ ፕሮግራሙን ዩቲዩብ ላይ ከጫነው በኋላ አንስቶታል። ይህ ብዙ መነጋገሪያ ጥያቄዎችን እያስነሳ ይገኛል። ኢቢኤስ ፕሮግራሙን ለምን ከዩቲዩብ ላይ አወረደው? መልስ አልሰጠበትም። ከዚህ ጋር ተያይዞ አንዳንድ ጉዳዮች ልንነግራችሁ ወደን ነው። መሰናዶውን ያላያችሁትም ስላላችሁ የልጅቷን ታሪክ ከሞላ ጎደል በወፍ በረር ልንነግራችሁና የሆነውን ነገር ልናስረዳችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን። ይህች ምስሉ ላይ የምትመለከቷት በኢቢኤስ ቴሌቪዥን የአዲስ ምዕራፍ በተሰኘ መሰናዶ ላይ ይዟት ብቅ ያለት ግለሰብ ብርቱካን ተመስገን ትባላለች። ገና በልጅነቷ ነበር ለአሳዳጊ ተሰጥታ ሕይወትን መከራ ማየት የጀመረችው። እንደ ብርቱካን ገለጻ ከሆነ ተወልዳ ያደገችው ወደ ጎጃም አካባቢ ስናን ወረዳ መሆኑን ስትናገር ተሰምታለች። ብርቱካን አባቷ መሰደዱንና እናቷ ደግሞ በወሊድ ምክንያት ገና በለጋነት እድሜዋ ሕይወቷ ማለፏን ትናገራለች።
ብርቱካን ምንም እንኳን እንደ ሁሉ ልጅ እየተከታተለ ተማርሽ ያልተማርሽ ምን ጎደለሽ፣ ነይ ላስጠናሽ፣ ፈተና መቼ ነው፣ ውጤትስ ስንት አመጣሽ እያለ የሚከታተላት የሚደግፋት ሰው ባይኖርም ቅሉ እርሷ ገና ብርቱ ታታሪ ተማሪ ሆና ኑሮ ትምህርቷን በደንብ ተከታትላ 392 ነጥብ በማምጣት ለከፍተኛ ትምህርት ወደ ዩኒቨርሲቲ ታቀናለች። ብርቱካን እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ነበር ትምህርቷን የተከታተለችው። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራቸው ከባባድ ስራዎች ጎን ለጎንም ትምህርቷን እንዲያ ባለ መልኩ ቀጥላ የ12ኛ ክፍል መልቀቂያ ፈተና ወስዳ ያን የመሰለ ግሩም ውጤት ካመጣች በኋላም ዩኒቨርሲቲ ስትገባ በፋርማሲ ዲፓርትመንት ውስጥ ነበር ሌላኛውን አዲስ ህይወት ምዕራፍ የጀመረችው። ይህም ቢሆን ግን ህይወቷ እንዳሰበችው አልቀጠለም። መንገዷ አባጣ ጎርባጣ እሾህ አሜኬላ የበዛበት ሆነና አረፈው እንጂ። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆና ሳለ ከዕለታት በአንዱ ቀን ምሽት እንደ ወትሮ ሁሉ ከላይብረሪ ስትመለስ በግቢው ውስጥ ረብሻ ስለመከሰቱ የምትናገረው ብርቱካን ወቅቱ የሆነውን ስትናገር ከውስጥም ከውጭም ተኩስ ነበረ። ቶሎ ቶሎ አምልጡ በማለት እዚህ መኪና ውስጥ ግቡ ብለውን መኪናው ላይ ከገባን በኋላ ይዘውን ወደ ጫካ ገቡ ትላለች። ጫካ ከደረስንም በኋላ የፈለግናችሁ ለስልጠና ነው አብራችሁን ትሆናላችሁ ብለውን ጫካ አስቀምጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ የሚቀመስ ማግኘት አስቸጋሪ ነበር ትላለች ብርቱካን የሆነውን ስታስታውስ። ተፈጥሮ መቼም የመንጋት የመጨለም ውሏን አትረሳምና እየነጋ እየመሸ ጊዜው እየሄደ ቀናት አልፈው ሳምንታትም ወራትን ተክተው ወደ ዓመት ዘለቁ። በብዙ ባልተነገሩና ባልተለመዱ በደሎች ውስጥ ሆነው እዛው እያሉ ዓመት ከ6 ወር ተቆጠረም። ከዛ በቀናት በአንዱ ትላለች ብርቱካን ስትናገር፣ በቀናት በአንዱ አሁን ስራችንን ልንጀምር ነው በማለት ሁላችንንም ልብሳችንን አስወልቀው አሰለፉን። ከዛም እየተፈራረቁ ይደፍሩን ጀመር። እኔ 6ኛ ተራ ቁጥር ላይ ነበርኩ። ከዛ በኋላ የሆነውን ነገር አላስታውስም። እኔ ሰውነቴ ደንዝዟል። በፌሮ ብዙ ቦታ ላይ ይወጉኝ ስለነበረ መዛል መደንዘዝ ጀምሬያለሁ ስትል ስቃይ መከራዋን ታስታውሳለች ከእንባ ጋር። እንዲህ ያለው ለምድር ለሰማይ የከበደ ግፍ ከተፈጸመባት በኋላ ሩሃን ትስታለች። የት እንዳለች ሳታውቅ ቀናት ተቆጠሩ። በ6ኛ ቀኔ ስነቃ ደም እየፈሰሰኝ ነበር። ነገ ሕይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ብዬ ያልኩት ልጅ የሕይወት መስመሬ መጨረሻ እንደዚህ ሲሆን በጣም ከፋኝ። ሕይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ከሰው ከዘመድ የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩ ስትል የሕይወት ውጣ ውረዷን አሁንም ደም እንባ እያለቀሰች ትናገራለች። የሁሉ በደልና ስቃይ ያደረሱባቸው ሰዎች ጫካ ውስጥ ጥለዋቸው ይሄዳሉ። ብርቱካን ቀኗ ሲገፋ እርጉዝ መሆኗን አወቀች። እንዲህ ያለው ነገር ለብርቱካን በበዋ ላይ ቆሮቆር ነበር የሆነባት። እንዳለችውም ተምሬ ነገ ሰው ሆናለሁ፣ ለሰው ህመም መፍትሄ እፈጥራለሁ፣ ይህችን ሀገርና ህዝቦቿን በሙያ አገለግላለሁ ብላ ያለች ልጅ እንዲህ ባሉ የመከራ ትብታቦች ተተብትባ መቅረቷን እየሰማን ሁላችን ልባችን በብዙ አዝኗል። አሁን ብርቱካን የልጅ እናት ሆናለች። እናትነቷ ላይ ደግሞ እርሷም ልጇም ታማሚ ናቸው። ብርቱካን ዛሬም ተስፋዋ ከአለት የገዘፈ ነው። ያ በብዙ አበክራ ልትቀጥልበት የምትሸው ትምህርቷ ዛሬም የቀን ቅዠት የሌት ልሟ ነው። ኢትዮጵያውያን ሆይ አግዙኝ፣ ትምህርቴን መከታተል እፈልጋለሁ፣ ታማሚ ልጅ አለኝ፣ እኔም የልብ ታማሚ ነኝ ትላለች ስትማጠን። መለወጥ፣ መደገፍ፣ ሕይወቷ በድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። አሁንም ያ ተስፋ እንዲቀጥል ትማጸናለች። እዚህ ጋር እንደ ሰው ቆም ብለን አንድ ውሎ አድሮ የሚከተላትን ፈተና አዘል ጥያቄ ለማሰብ ወደድን። ሕይወት መቼም እንዲህ እንዳለችበት አትቀጥልምና ውሎ አድሮ ቀን ሄዶ ቀን ሲመጣ ነገሮች ተለውጠው ልጇም አድጎ ራሱን ያወቀ ቀን አባቴ ማን ነው ብሎ ቢጠይቃት እንዴት ያለ መልስ ልትመልስ ይሆን? ልጇ የህመሟ ውጤት ነው፣ የስቃይዋ ትውስታ፣ የመከራዋ ሽታ። ምጡን እርሺው ልጁን አንሺው እንዲሉ ምጧንም መከራዋንም ረስታ የአብራኳን ክፋይ የሆነ ልጅ ስለመሆኑ ብቻ እያሰበች ካልኖረች በስተቀር እንደ እናት ልጇን ስለወለደችበት መከራ ካሰበች ህመሟ ምስ አልባ ነው። ዘመኗን ሙሉ አብሯት የሚሻገር ስቃይ ይሆናል።
ወዲህ ቆም ብላ ልጇን ብቻ ካሰበች ግና ህመሟን ልትረሳ ትችል ይሆናል። ሌላኛውና ዋነኛው ጥያቄ ደግሞ እንዲህ ያለውን ልብ ዝቅ የሚያደርግ መሰናዶ ይዞ የቀረበው ኢቢኤስ ቴሌቪዥን መሰናዶውን እንደወትሮው የየዕለት ፕሮግራሞች ሁሉ ዩቲዩብ ላይ ከጫኑ በኋላ ለምንና እንዴት እንደሆነ ባልታወቀ መልኩ ከዩቲዩብ ላይ መልሶ አውርዶታል። የአበባ ጉዳይ በማህበራዊ ሚዲያው ላይ ሲመላለስ መሰናዶውን ያላዩ ሰዎች መልሰው ሊመለከቱት ሲሹ በማጣታቸው ኢቢኤስ ይህንን ለምን አደረገ? ምን ጉዳይ ቢገጥመው ነው? ስለምንስ በዚህ ጉዳይ ላይ መግለጫ አልሰጠም? የሚሉ ጥያቄዎች ከብዙ አቅጣጫ ይነሱ ጀምረዋል። ከነዚህ መካከል ጋዜጠኛ ዳግማዊ ታሪኩ ይህንን ጉዳይ በተመለከተ በግል ማህበራዊ ሚዲያ ገጹ ላይ እንዲህ ሲል ጥያቄ አንስቷል። የደምቢ ዶሎ ዩኒቨርሲቲ ተማሪ የነበረችውና በወቅቱ ታፍነው ከተወሰዱት መካከል አንዷ ለመስማት የሚከብድ ሰቆቋን ኢቢኤስ ላይ ተናግራለች። ለመስማት የቻልኩት የተወሰነውን ቪዲዮ ብቻ ነው። ኢቢኤስ ከዩቲዩብ ላይ ይህንን ፕሮግራም አንስቶታል። ጥያቄ ኢቢኤስ ለምን አነሳው? ሲያነሳውስ ደግሞ ምክንያቱን ለተመልካቾቹ መግለጽ የለበትም ወይ የሚል ነው። ይህንን መሰሉ ቪዲዮ ማንሳት ተገቢው ማብራሪያ ካልቀረበበት ለብዙ ትርጉም የተጋለጠና አደገኛ ጉዳይ ነው። በተማሪዎቹ እገታ ዙሪያ ምላሽ ሳያገኝ ለዓመታት የዘለቀ ጥያቄ አለ። ጉዳዩ በሚገባ ተመርምሮ መቋጫ ሊያገኝ ይገባል ሲል ጋዜጠኛ ዳግማዊ ታሪኩ ሐሳቡን አንስቷል። በሌላ መልኩ ደግሞ ዙኪ ሸዋ የተባለች ግለሰብ እንዲሁ ሐሳቧን ገልጻለች። ዙኪ ሐሳቧን ስትገልጽ እንዲህ ትላለች። ለምን ብለን ግን ለምንድን ነው የማንጠይቀው? ማለቴ የሆነው ታሪክ ያሳዝናል። አምኖ ለመቀበል ማስረጃም መረጃም ብዙዎቻችን አንጠይቅም። ታሪኩ ያሳዝናል። ድራማ ይሁን እውነተኛ ታሪክ ለጊዜው አላውቅም። የሴት ልጅ ስቃይ፣ ሐዘን፣ መደፈር፣ ብዙ ነገር የሚደርስባት ሀገር ላይ ነው ያለነው። አዎ እንደዛ አይነት ሀገር ላይ ነን። የሆነው ሆኖ ግን ወደዚች ልጅ ልምጣ። ያኔ የእገታው ጊዜ የሆነውን ነገር በሙሉ በደንብ አስታውሳለሁ። ብዙ ነገር ነበር። አብረዋት የታገቱ ልጆችስ የት ሄዱ? እርዳታ ለማሰባሰብ አልቸኮላችሁም ወይ ስትል ደግሞ ትጠይቃለች። ስትቀጥል እንዲህ አለች። ኢቢኤስ ቲቪ የለቀቀውን ቪዲዮ ለምን አጠፋው? የሚያቀርባቸው ሰዎች ማስረጃ መረጃ ሳይዝ ታሪኩ ብቻ ካስለቀሰ ለመልቀቅ አያንገራግርም። ይህንን ጉዳይ በዋንትያም አረሳውም። ዓለም አቀፋዊና የተደራጀ ሚዲያ ነው። እውነታ ካለው ቪዲዮውን ለምን አጠፋው? ብቻ ይህ ህዝብ ያሳዝነኛል የምንልበት ከንፈር አስመጣጭ ታሪክ ይሁን እንጂ ምን፣ እንዴት፣ ለምን ብለን ለመጠየቅ ጊዜ የለንም ስትል ኢቢኤስም ላይ ተመልካቹም ላይ ጥያቄ ሰንዝራለች። ለሰዓቱ የነበረን መረጃ ይህንን ይመስል ነበር። ያነሳነው ርዕሰ ጉዳይ ላይ ሐሳብ አስተያየት ቢኖራችሁ በሐሳብ መስጫ ሳጥን ላይ ታሰፍሩልን ዘንድ ወደድን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቅን። እናመሰግናለን።